a rock and a hard place ይሄ ወቅት ላይ ነን ያልፋል አንዱ ሁሌ መርሳት የሌለብን እንደው እሺ ያው ፍልስፍናው ስለንገባ ነው የማትማራቸው ነገሮች አሉ ህይወት ውስጥ ኑሮ ብቻ የሚያስተምርህ በኔ ኑሮ አብሶ ያላየሁት የተራራ ጫፍ የለም ያልገባሁበት ገደል የለም እስር ቤት ማለት ማከላዊ አለፈ ይሁን እዚህ access real estate like እንዳለ ሁሉ ነገር ነው ግልብጥብጡን ያወጣው አለፈ መጣ ይሁን አሁን መልሶ መልክ ይይዛል በግለሰብ ህይወት ይሄ ይመጣል በተቋም ሀገር ይመጣል አሁን ያለው የምናልፈው ወቅት ሁላችንም አሜን እንዳንከውስ ማለት እንደሚያልፍ አንርሳ ምን ያላለፋለ ጥሩም መጥፎም የመከራ ጊዜ ይመጣል ይሄዳል በአገር ህይወትም ተስፋ መቁረጥ የለብንም አሁን የምናየው ላይ ቆመን ከዚህ አልፈን ሆራይዘኑን ማየት ካልቻል ሆፕ ታጣለህ ያ ማለት ደግሞ ያው መሞት ማለት ነው ህይወት እስካለ ሆፕ አለ ሁሉ ነገር ለውጥ is the only thing we know in life የመጨረሻው ጨለማ ቀን ይነጋና ይሄዳል ያ ብርሃን ደግሞ እንደገና ይጠፋል ይሄንን አስበን አሁን ያለው ወቅት እንዳለ ሆኖ they say timing is everything ውጣት አለብህ you have to see the forest ጫካ ውስጥ ዛፍ ያየህ ምን ውስጥ እንዳለ ያ ፐርስፔክቲቭ ይሰጣል ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደው በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ ከዛ በኋላ ይሆናል የሚሞት ሰው የለም ቦታ አስቀምጥለታለሁ እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል ቲፖት የሻይ ጀበና ነች ቴምፐስት ማለት ደግሞ የስቶርም መጨረሻው ነው አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው የዓለም መጨረሻ ይመስላል አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው it's a tempest ወተህ ስታየው ሻይ የፈላ ነው ልጠጣው ነው number 1 perspective ያ ሲሆን አይምሮህም ይሰራል ታገናዝባለህ በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድነው እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመ ግን የማታውቀው ይመጣል ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ ክራይሲስ ላለመግባት ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ ለዚህ ነገር ዝግጁ ነኝ ፍቃደኛ ነኝ prevention an ounce is worth a pound cure ፍለጋ ከመሄድ መጀመሪያው እሱ ነው በእኛም አባባል አለ ስትገባ ተጠንቀቅ ስትወጣ መውጣት እንድትችል
ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን አም ረዲ አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል ሲመጣ ደግሞ ነገሩ ምንድን ነው፣ ስሩ ምንድን ነው፣ መፍትሄው ምንድን ነው፣ ከላይ ሳይሆን ከስር ይሄን ማድረግ ይቻላል ወይ፣ እንዴት ነው፣ ከማጋር ነው፣ ምንድን ነው ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት and ደግሞ ሲስተሚክ የሆነ ቲንኪንግ ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም። it's part of something። ይሄን ምንድን ነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት፣ ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ፣ ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካ በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። ፊዚካል ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook. አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ ይሄ ሁሉ ነገር ቀይ ሆኖ ነው የሚታየኝ። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለር ግላስዝ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስለው። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለር ግላስዝ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርጌ ተነጎዳ እንዲያርጌ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ኧረ በስመ አብ ይሄ ቤት ሊፈርስ ነው የማጣ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው ተወዘን አድቨንቸር እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ። ግን እነሱን አላያቸው ምን ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋለ የሚገልም አለ። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ ሪሊ ማኔጅ ማድረግ። ለኔ ህይወት ውስጥ ትልቁ ጥበብ ይሄ ነው፣ ራስን ማወቅ፣ ራስን መግዛት፣ መገንባት የሁሉ ነገር። knowledge is everything, knowledge is power, and then discipline to act on that knowledge. ከሁሉም በላይ ጊዜ የማጠፋው ኢንቨስት የማደርገው ምሰራው እዛ ላይ ነው። የሱ ውጤት ይሄ ነው። አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል። የሚረሳው ነገር የለም። ብዙ ነገር ያገናኛል። ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ። የስንፍና ስሜት የለም። ለምን መኪናውን እኔ በደንብ ማርሽ እየቀያየርኩ ምናምን እየነዳሁት ነው፣ በዜሮ እየተንከባለልኩ አይደለም። We have to stop chasing the reward and learn to love the process. Make the process the reward. አሁን እኔ ስፖርት ሰራ I enjoy working out.
ኦኬ ማስለ ያደገ ምናምን ጨመርኩ በቃ I miss working out I love working out I've taught to teach myself to love to fast ነገርኩ ትላንት መሳይ በላው ነኝ ነገ ነው በላው 48 ሰዓት look at me ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው what I trained it so የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure then you can never lose and then you really make an effort because you're focusing on the effort ውጤቱ ራሱ ይመጣል ውጤቱ ላይ ፎከስ ስታረግ effort በቃ የሚፈልጉት ውጤቱን ነው ያን ውጤት ለማግኘት they'll take any shortcut እዚህ ላይ ነው ይሄ ሳይሆን ደግሞ they get disappointed and give up yeah one group of kids በግሬድ አዩአቸው በብዙ ነገር ሌላ group of kids oh Johnny you're so you're so good you're trying so hard your effort is incredible አንድም ቀን ስለ ውጤቱ እነዛ ልጆች አሁን ውጤቱ ላይ ስለሆነ ሪዋርድ የሚሰጣቸው ይታገላሉ ይሞክራሉ ውጤታቸው ትምህርትም ላይ ስፖርትም ላይ ምንም ላይ ከነዚህ የትና የት so it's a fact በቃ you learn to enjoy the process the effort and then you get into it ውጤቱ ላይ ፎከስ ስታረግ ይሄ it's a chore አይምሮህ ትኩረቱ ውጤቱ ላይ ነው እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው to make a real effort and ከልብህ ደግሞ learn to enjoy it እንዳልኩ ስፖርት በቃ ትልቅ አብዛኛው ሰው ስፖርት እንደ ቅጣት ኪሎ ለመቀነስ ኦር ምናምን ለመሆን መክፈል ያለበት ዋጋ ለኔ ደግሞ ስፖርት ማለት ሰው ጥሬ ስጋ ይወደለም ኦር ቢራ ኦር ዊስኪ ወይ ይሄ የሱን እጥፍ ደስታ ይሰጠኛል ስለዚህ ብዙ ሰራዋለሁ በደንብ ሰራዋለሁ ስለ ውጤቱ ግን በቃ ሳላስበው ራሱ ይመጣል ስላበላለም ስለ ሁሉም ነገር ማለት and it makes life enjoyable interest የሚያረጋቸውን ነገር ራሳቸውን እንዴት እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ አሁን የምልህን ራሳቸውን መገንባት መጾም ማከለከለው ስፖርት መስራት ማከለከለው ኦንላይን ገብቶ ማንበብ ይሄ ሁሉ ሀብት ነው የምትገነባው መሰረት ነው የምትገነባው ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት ከትንሽ ጀምሮ መገንባት አንድ ፎርሙላ የለም ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings ሁሉ ነገር ስለ ኢሞሽን ነው አንድ ነገር ለምንድነው ደስ እንዲለን ገንዘብ ለምን ደስ እንዲለን ምግብ ለምን ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ ሜዲቴት ማድረግ ራስን ማወቅ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a ስቶርሙን ማሳለፍ እዛ መሃል ግን ራስን መገንባት አለ ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህ ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው እስከዛ ቆይ እብዳልሁን አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 አመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል አይጠይቅም ከዛ ውስጥ ደግሞ የተሻለ ሰውኛ ነው የምወጣው so ፍሬምወርካችንን ማድረግ success not now not today redefine your success እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ pressure ይጠፋል you get inner peace ምናምን that's ሰፊ ቶፒክ ነው አሁን ልጅህ ቤተሰብህ
ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። ሶ እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ሶ ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ ቅድም ያልኩትን ነገር እናርክ ሌላው ቦታውን ይዛ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here globally የኛ ደግሞ የባሰበት suicides depression it's sad። ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው። ከላይ እኮ